ካሳ እስኪ አስበው በየወሩ ከዱባይ የመለግልህ ገንዘብ የት እየገባ ነው? እኔ እዛ ሌሊትና ቀን እየለፋሁኝ አንተ እዚህ ምንም ነገር አታሳየኝም ለምን? ማርቱ አትቸኩይብኝ። አላህ ምስክሬ ነው። የምትልኪውን አንድ ብር እንኳን ለብልጅሽ ነገር አላጠፋሁም። በትዕግስት ጠብቂኝ፣ ውጤቱን በቅርቡ ታውቂዋለሽ። ምን አውቃለሁ ካሳ። እኔ እኮ በዚህ የሰው ሀገር የምኖረው ተቸግሬ ነው። የምልክልህ ገንዘብ ለቁም ነገር ካልሆነ እድሜ በከንቱ አለቀ ማለት እኮ ነው። ማርቶ አሁን እኮ ያለነው በከፈትኩት ትልቅ ቢዝነስ ቢሮ ውስጥ ነው። የምትልኪውን ገንዘብ ሙሉ እያጠራቀምኩኝ ድርጅት ከፈትኩበት። ከእንግዲህ መከራ የበዛበት ስደት አብቅቷል። ወደ ሀገር ትመለሻለሽ። የዚህ ድርጅት ባለቤትም ትሆኛለሽ። ካሳ በእውነት ማመን አቃተኝ። ለካ እኔ በሰው ሀገር ስንከራተት አንተ እዚህ ህይወታችንን እየቀየርክ ነበር። ታማኝነትና ጥንካሬ ኩራቴ ነው። ፈጣሪ አክብርልኝ። አሁን ወደ ሀገር ለመመለስ አልጠራጠርም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ለሁላችሁም ብያለሁ። አሁን እኛ ገና ዩቲዩብ እየጀመርን ነው። የዩቲዩብ ጀማሪዎችንና ላይክ ሰብስክራይብ አድርጉን፣ አበረታቱንም። ስህተት ካለብንም ደግሞ ስህተት አለ በሉን። እንግዲህ የመጀመሪያ ስለሆነ ብዙ ስህተት ይኖረዋል። ነገር ግን ደግሞ ያው ከሰው እየተማርን ስለምንሄድ በጣም ይቅርታ። ለምንድን ነው ግን ይቅርታ የምንለው? ለማንኛውም ኦኬ አበረታቱን።